ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች፣ ዛሬም ወደ እናንተ በአዲስ ቪዲዮ መጥቻለሁ። ዛሬ ስለ ስማርትፎን ነው የምናወራው። ስለ ስልካችሁ፣ የስልክ አጠቃቀማችሁ እንዴት ነው፣ ስልካችሁ የምትጠቀሙት እንዴት ነው የሚለውን ነገር እናወራለን። ለምን ስልክ መገንባትም ማፍረስም የሚችል በጣም ወሳኝ የሆነ የምንጠቀመው ማቴሪያል ስለሆነ። ለምሳሌ ስልክን ለበጎ ዓላማ ከተጠቀምነው ይገነባናል፣ የተሻለ ነገር ይሰጠናል፣ እውቀት ማግኘት እንችላለን፣ የሆነ የተሻለ ስኪል የፈለግነውን ትምህርት ዩቲዩብ ላይ ሰርች አድርገን መማር እንችላለን። ልክ እንደዛውም ደግሞ በማህበራዊ ሚዲያ ተጠምደን 24 ሰዓት የምናሳልፍ ከሆነ ማንም በሁለት ደቂቃ ሰርቶ ፖስቶውን ፖስት ቲክቶክ እያየን እያየን ምንውል ከሆነ ያፈርሰናል፣ ወይንም ለህልመኛ ወጣት ይሄ ነገር አይመከርም። ዛሬ ስለ ስልክ እናወራለን። ስልክ ጉዳቱ ምንድነው፣ ጥቅሙ ምንድነው የሚለውንም እናያለን። ስልክ ቴክኖሎጂ ያመጣው ነገር ነው፣ እንጠቀማለን። ህይወታችንን ካቀለሉን ነገሮች፣ ቀለል አድርገን እንድንኖር ካደረጉን ነገሮች አንዱ ነው ስልክ። በጣም ጠቃሚ ነገር ነው ስልክ፣ በጣም ይረዳናል። ነገር ግን የምንጠቀመው ለምሳሌ በጠዋት እንቅልፋችን እንደነቀን በቃ ኢቨንት ስልካችን ላይ የምንጠመድ ከሆነ ፌስቡክ ከፍተን ዝም ብለን ማይሆን ነገር መናነብ፣ ማንም ፖስት ያደረገውን፣ ማንም ስለበላው ስለጠጣው ነገር ፖስት ያደረገውን፣ ማንም የጻፈውን በቃ ምናነብ ከሆነ፣ ዝም ብለን በቃ ማይረባ ነገሮችን ምናይ ከሆነ በቃ ይሄ ጉዳቱ እንደዚህ በዚህ በኩል ይጎዳናል። ዝም ብለን ኤነርጂያችንን ይበላናል። በጠዋቱ ተነስተን ስልክ ላይ ስንጣመድ በቃ ቀኑን ሙሉ ሌላ ነገር በጣም ትኩረት የሚፈልጉ ነገሮችን መስራት አንችልም። ትምህርት ከሆነ ማንበብ አንችልም። ሌላ ነገር ከሆነ መጽሐፍ ማንበብ ከሆነ ያንን ነገር ደግሞ ማንበብ እንዳንችል ትኩረታችን ይሳል። በቃ የሆነ አይምሮአችን የሆነ በትንሽ ነገር መርካት ከተጀመረ የሆነ ቆይቶ በሚመጣው ነገር መደሰት ያቆማል። ስለዚህ የሆነ ጽሁፍ ካነበብክ ደስ ይልሃል፣ ተደሰትክ። ከዛ ደግሞ ቀጥለ በቃ የሆነ የሚያሳዝን ነገር መጣ ታሳልፈዋለህ። ከዛ ታዝናለህ፣ ትደሰታል። አይምሮህ በየደቂቃ ብዙ አይነት ፊሊንጎችን ያሳልፋል። ስለዚህ በቃ ረጅም የሆነ ነገር መስራት አትችልም። የሆነ አልጎሪዝሙ አንተን ይቀርጻል። ቲክቶክ ካያችሁ ማለቂያ የለውም። ዝም ብለህ ስክሮል ታደርጋለህ፣ በቃ ይመጣል። ስክሮል ታደርግ ይመጣል። በቃ ማለቂያ የለውም። አንተ ከላይ የሆነ ቪዲዮ ስታይ፣ አሁን የሆነ ቪዲዮ እያየው ቲክቶክ ላይ ማለት ነው፣ የሆነ ቪዲዮ እያየው ያንን ቪዲዮ እስከ መጨረሻው በቃ የሆነ ስፒሪቹዋል ቪዲዮ ከሆነ ትኩረት ሰጥቼ ካየው ቀጣይ የሚያመጣልኝ መንፈሳዊ ቪዲዮ፣ አልጎሪዝሙ ምን ብሎ ይረዳል፣ ይሄ ሰውዬ መንፈሳዊ ነገር ነው የሚወደው ብሎ ተረድቶ ያን ነገር ይልክልኛል። እኔ ደግሞ ያንን ብቻ ሳይ፣ ወይንም አሁን ይሄንን ለምሳሌነት የተጠቀምኩት ማይሆን ነገር አሁን በቃ ሴቶች ምናምን ራቁታቸውን እንትን የሚሉትን ቪዲዮ፣ አጸያፊ ቪዲዮ፣ ሌላ ነገር ውስጥ እንድትገባ የሚያደርገውን ቪዲዮ የሆነ ጊዜ ትኩረት ሰጥተህ ካየህ ያንተ የቲክቶክ አልጎሪዝም በቃ ለአንተ የሚያመጣው ያንን ብቻ እንድትቀመጥ ነው የምፈልገው፣ እዛ ጋር እንድትውል ማለት ነው። ጎጂነቱ በጣም በብዙ በኩል ልናይ እንችላለን። ስለዚህ ጎጂ ብቻ አይደለም፣ ጠቃሚ ነው፣ በጣም ጠቃሚ ነው። አሁን ድሮ ጊዜ የሆነ ሰውን ለማናገር ከተፈለገ ከሆነ ቦታ በቃ በደብዳቤ በመልእክተኛ ነው የምላከው። አሁን እዚህ ቁጭ ብዬ አሜሪካ ያለውን ሰው ማናገር እችላለሁ በቪዲዮ ኮል ማለት ነው። ይሄ በጣም ደስ የሚል ነገር ነው። ከስልክ ደግሞ የፈለግነውን ረዣዥም ቪዲዮዎችን ሰርች አድርገን መማር እንችላለን። ስለ ዲጂታል ማርኬቲንግ፣ ስለ ቪዲዮ ኤዲቲንግ፣ ስለ ግራፊክ ዲዛይን ምናምን በቃ ሁሉንም ነገር ስኪሎችን መማር እንችላለን ዩቲዩብ ላይ ማለት ነው። ይሄ ከስልክ በቃ ጠቃሚው ነገር ማግኘት። ስልክ በትክክል በስርዓቱ ከተጠቀምነው ይገነባናል፣ ካሰብንበት ዓላማ ያደርሰናል። ግን በቃ ዝም ብለን ተጠቃሚ ብቻ ሆነን ዝም ብለን የሆነ ነገር ማናቀርበውን ቲክቶክ ማንሰራ ከሆነ ዝም ብለን የምናይ ከሆነ ምንም አይጠቅመንም፣ ያፈርሰናል። በስርዓቱ የምንጠቀም ከሆነ የሆነ ፕሮዳክታችንን የምናስተዋውቅ ከሆነ ግን ይረዳናል። ስለዚህ ስልክህን ዛሬ እንዴት ነው እየተጠቀምክ ያለው? ኤነርጂህን እንዲበላ እያደረግከው ነው? በጠዋቱ እንደነቃ ትከፍታለህ ቲክቶክ፣ ከዛ ታያለህ፣ ኢንተርኔት ትገዛለህ፣ ታያለህ በጠዋቱ ማለት ነው።
ቁርስ ሳትበላ በቃ መጀመሪያ ሶሻል ሚዲያዎችን ማጣራት ትጀምራለህ። ዛሬ አዲስ መረጃ ምን ወጣ እያልክ ይሄ ነገር አያስፈልግም ስልክ ላይ ማለት ነው። ይሄ ማያስፈልግበት ማይንዳችን ቢውልድ የሚደረገው ከምናየውና ከምንሰማው ነገር ስለሆነ እኛ የምንሆነው ያሰብነውን ያየነውን እናስባለን። በቃ የሰማነውን እናስባለን፣ ያሰብነውን ደግሞ እንሆናለን። ይሄ በጣም መጥፎ ነገር የምናይ ከሆነ በተደጋጋሚ ሰውን መግደል ምናምን የምናይ ከሆነ የሆነ ሰውን መግደል ኖርማል ይሆንልናል። ሰው መግደል ሲስቴሙን እንለማመዳለን፣ እናስባለን ሰውን ለመግደል። ይሄ አሁን በጣም አይምሮን ቢውልድ የሚያደርገው የምናየውና የምንሰማው ነገር ስለሆነ የምናየውን ነገር መጠንቀቅ አለብን። በጣም ይህንን አንደርስታንድ አድርጋችሁ በቃ ቪዲዮዎች በዚህ ኢትዮጵያ ላይ ራሱ በጣም ገራሚ ቪዲዮ ተሰርቷል። በዚህ አይምሮ እንዴት ቢውልድ እንደሚደረግ ማይንድ እንዴት ቢውልድ እንደሚደረግ ዩቲዩበርስ ገራሚ ቪዲዮ ሰርቶ ነበር። ማይንድ ማስተር ክላስ የሚል ቪዲዮ መሰለኝ። ያንን አውርዳችሁ ይሁ ደግሞ በጣም ማለት ነው ይጎዳችኋል። ስልክን እንደዚህ መጠቀም ከኔ በላይ አብራርቶ እሱ ነግራችኋል። እንደተለመደ በቃ ስልካችሁን በስርዓቱ ተጠቀሙ። ሌላ ጊዜ ደግሞ በሌላ ቪዲዮ መጣለው። እንቀጥላለን፣ እንበረታለን። በቃ እስከ መጨረሻው እንታገላለን፣ ደግሞም እናሸንፋለን። እሺ ቻው። በቀጣይ ሳምንት ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።